ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። ከዛ በተኛበት በስላሴ ስም ሁለቱ እህትማማቾች አውሬን የሆኑበት አውሬ ያንድ የደብተራ ልጆች አይደል ሁለቱን አቅፎ እንዳልተኛ ሁለቱን እንዳልተገናኛቸው ሁለቱም እንዳልተጣሉበት ተስማምተው እሺ እንዳላሉት ማለት ነው። በዚህን ቀን ሌሊት ገጠመኝ ሲያዳምጥ በዋለበት ንስሐ በገባበት ሌሊት ማታ ማለት ነው። እንዴት ነው አይታችኋል? አንዳንድ የቡዳ መንፈስ በህልማችሁ ስጋችሁ እንደዚህ አድርጎ ሲነጭ የምታዩት መንፈስ አስደንግጧችሁ ብንን ስትሉ እና እግራችሁ ስታዩት አልተበላም ወይም የሆነ ነገር በላችሁ ላይ ሄዶባችሁ የመኪና ነገር ሄዶባችሁ በህልማችሁ ስትነቁ አልጋ ላይ ናችሁና የእውነት የሚመስል አይነት ነገር አለ አይደል? ብሎ ብልን ሲል ሁለቱም ሴቶች ቆመው አያቸው። ቆመዋል ፊት ለፊቱ እንደዚህ ብለው ኩላቸውን ተኩለው ምናምን ፊት ለፊቱ ቆመዋል። ምን ሆናችሁ ነው አላቸው። ምንም አሉት ሁለቱም። እና የቃዣህ ነበር አሉት። የት ነበር ያልከው አሉት። ቤተክርስቲያን። የት? ንስሐ ልገባ ሄጄ። የምን አባከ ንስሐ ምናምን አሉት። ሁለቱም እኮ ነው የሚጮሁበት አንዷ በዚህ አንዷ በዚህ የቃዣህ ነበር ሌላ ቦታ ነበር። ለካስ ረስቶስ እሱ የማንን ስም እየጠራ ነው? የካፌ አስተናጋጇን ስም እየጠራ ነው ማለት ረስቶስ ስላቸው ያው ሰይጣኑ ሊያጋልጠውም ሊሆን ይችላል አውቆ ወይም ደግሞ በፍቅር መልክ እንደተጠጋት ልጅቷን አስመስሎ ሊያስገድለው እና በእጃቸው ቢላ ይዘዋል። በእንቅልፍ ልባችሁ ከሆነ በስላሴ ስም በእንቅልፍ ልባችሁ ከሆነ በስላሴ ስም እያለ መስኮቱን ከፍቼ ወደኋላ ወደኩ አለ። በጀርቤ ወደኩ አለ። ከዛ እነሱም ቢላውን ለምን እንደያዙት ፈርቶ ደንግጠው ይሆናል ግን ጥለውት በዛ በጓሮ በር በኩል ገብቶ በሩን ደብድቦ ሲከፍት ኖርማል ናቸው። ምን ሆነሃል አሉት። አይናቸውም አልተኳለም ምንም አልተፈጠረም። በእርግጥ በቢጃማ ናቸው ኖርማል ነው ማለት ምንድን ነበር እኮ በመስኮት ዘለ ወጣህ እኮ አሉት። አብረን ነበር የተኛ ነው እና ዘለ ወጣህ አሉት። እጁን ይዘውታል እንደዚህ እነሱ ለካ በእንቅልፍ ልቡ ለካ አልባነነም ነበርና ልቀቁኝ ብሎ በመስኮት በኩል ዘሎ ወጥቶ ልክ ሲወድቅ ነው የባነነው። ሁለት ነው በህልም ውስጥ ህልምን ያየ ከህልሙ የነቃ መስሎት ብሎ ሲነቃ አልነቃም። ገብቷቸዋል አባባል። ይሄንን ዶክተሩ ረሳደሰም አብራርቶት ነበር በህልም ውስጥ ህልም ብሎ አንድ ጊዜ ሲናገር ሰምቻለሁ። ስለ ህልም ሪሰርች ሲሰራ ሲናገር ሰምቻለሁና ህልም ውስጥ ሆናችሁ ህልም አይቼ ብላችሁ ህልማችሁን ስታስተረጉሙ በህልም ውስጥ እንደዚህ አይነት ነገር አለና አልነቃም ከህልሙ ግን በህልም ውስጥ የነቃ መስሎት ቀና ሲል ነው የሚታየው። ከፊት ለፊቱ ጥቁር አይን ኖሯቸው እንደዚህ የተኳለ አይን ኖሯቸው ቢላ ይዘው ቆመው የሚያያቸው ሴቶቹ እንደዛ አልያዙም። አጠገቡ ነው የተኙት ተኝተዋል። ስለዚህ ሴቶቹን የሚመስሉ ሴቶች የቆሙት ማን ናቸው? መናፍስቶቹ ናቸው ማለት ነው። አጠገቡ የተኙ ሴቶችን እና ግራ ገባውና ስንት ሰው ያየው እዚህ ቤት ውስጥ ምናምን ብለው ደንግጦ ቴክስት አደረገልኝ። እኔ ደግሞ ለጸሎት ተነስቼ ሌሊት ገጠመኝ ብዙ ጊዜ መቀረጽ የሚቀናኝ ሌሊትም ነው። እስከ 6 ሰዓት ባለው ጊዜ ውስጥ እቀረጻለሁ ቀን 6 ሰዓት ድረስ እና መምህር እንደዚህ ሆኜ ከዛ ወዲያው ስመልስለት ደስ አለውና ወይ መምህር ቴንኪው ቶሎ መለስክልኝ። አረ እንደዚህ ነገር አየሁ አለኝ። ይኸውልህ ከዚህ ቤት ቶሎ ብትላቀቅ ጥሩ ነው። ቶሎ ውጣ፣ ሲነጋ እንዳትመለስ እዚህ ቤት አልኩት። ተከራይ አይደል አልኩት። አዎ ውጣ በቃ እንዳትመለስ። ሁለቱ እህቶች ወደ ሀገራቸው ወደ አባታቸው ቤት እስኪመለሱ ድረስ እንዳትመለስ አልኩት። እኔ ይሄንን ልክ ስናገር ሚስቱ ደግሞ ጧት የፍቺ ወረቀት አዘጋጅታለታለች። ናርሲሲስት ያልኳችሁ ለዚህ ነው። በቃ እንፋታ የሚል እና ያቺ አስተናጋጅ እየጸለየችለት ስለነበረ ነው በህልም ያየችው። እነዚህ ሴቶች ደግሞ በህልም ያያት ማለት ነው። እነዚህ ሴቶች ደግሞ እሷን ስም እንደጠራ አያውቁም። ቆመው እነዛ አይናቸውን ኩል ተኩለው ቆመው የሴት ስሙ እየጠራህ እኮ ነው ያሉት። ማን ናቸው? መናፍስት ናቸው። ኧረ እኔ አልጠራሁትም እኔ እሷን ስም አልጠራሁም ብሎ ሲቃዥ ግን እነሱ ሰምተውታል። ገብቷቸዋል። አልጠራኋትም ሲል ነው የሰሙት። እና ጠዋት ሲነጋ እንግዲህ ከገባችሁ ገባችሁ ካልገባችሁ ይቅርታ እንግዲህ ምንም ማድረግ አልችልም። ጠዋት ሲነጋ የማንን ሴት ስም ስጠራ ነበረ? አልጠራኋትም የምትለውስ ከማን ጋር የምታወራው? ከእናንተው ጋር ነበር የማወራው። ቆማችሁ ቢላ ይዛችሁ ቆማችሁ አየኋችሁ አላቸው። እኛ አዎ ታዩ ነው እርስ በርስ
እኛ ምንም ቢላ አልያዝንም። አጠገብህ ተኝተናል ነበር እንዴ አሉት። እኮ ለእናንተ እኮ ነው ስመልስ የነበረው። ማናት በህልም የምትጠራት ሴት ስትሉኝ እኔ ማንንም አልጠራሁም፣ የማንንም ሴት ስም አልጠራሁም ነው ያልኳት። ቆማችሁ ለነበረው ለእናንተ የነገርኳችሁ አላቸው። ከዛ ደነገጡና ለማንኛውም በቃ እኔ መፋታት እፈልጋለሁ። እሺ አላት። እሺ እንዲያውም አልፈታህም አለችው። አድማጭ ተመልካቾቻችን ክፍል 2 ይቀጥላል። ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ